ሰላም ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። የዛሬው ቆይታችን የሚሆነው በህይወት መንገድ ላይ ለሰዎች በጠቅላላ መልካም ነገር እናስብላቸው፣ ጥሩ ነገር እንመኝላቸው። ለራሳችን እንደምንመኘው ለነሱም መልካም ነገር እንመኝላቸው። ሰው ሰርቶ በጉልበቱ በላቡ ጥሩ ደረጃ ላይ ሲደርስ አይዞህ በርታ፣ አሁን ያለህበት ደረጃ ጥሩ ነው፣ ከዚህ የበለጠ መስራት ትችላለህ እያልን ሞራል ልንሰጣቸው ይገባል። እኛም ደግሞ ከነሱ ልምድ ቀስመን እውቀት ቀስመን መስራት ከፈለግን መስራት እንችላለን። ጥሩ ምኞት፣ ጥሩ አስተሳሰብ ሊኖረን ይገባል። ለነሱ መልካም ነገር እናስብላቸው። ለሰው ልጅ በጠቅላላ መልካም ነገር እናስብ፣ ጥሩ ነገር እንመኝ። ልክ ለራሳችን ነው እኮ ጥሩ ነገር ብናደርግ የሚደረግልን አይደለም። ሰው የዘራውን ነው የሚያጭደው። ስለዚህ ደስ ሊለን ይገባል። እኛም ደግሞ እንደነሱ ሰርተን ማሳየት እንችላለን። አንዳንድ ሰዎች በዚሁ አጋጣሚ ግን ሳልናገር የማላልፈው ነገር ቢኖር ሰው ሰርቶ ተለውጦ ጥሩ ደረጃ ላይ ደርሶ ሲያዩ አንዳንድ ሰዎች ናቸው፣ በጣም ጥቂቶች ማለት ነው። ያንን የኋላ ታሪካቸውን አምጥተው እሱ እኮ እንደዚህ ነበር፣ እሷ እኮ እንደዚህ ነበረች ብለው የሚያወሩ ስራዬ ብለው ማለት ነው። ጊዜያቸውን እንደው እኔ ግርም ነው የሚለኝ፣ ጊዜያቸውን እያቃጠሉ አምጥተው ለማሸማቀቅ አንገት ለማስደፋት የሚጥሩ ሰዎች በጣም ነው የሚያሳዝኑ። በጣም እንደዚህ አይነት አስተሳሰብ ያላችሁ ካላችሁ ፕሊስ አቁሙ። እንደው አታድርጉት፣ ጥሩ አይደለም። በፈጣሪም ዘንድ በሰውም ዘንድ እንደው ተቀባይነት የለውም። ጊዜ ወርቅ ነው። በጊዜያችሁ ስራ ስሩበት፣ መልካም ነገር አድርጉበት። ጊዜያችሁን አልባሌ ቦታ አታውሉት ፕሊዝ። የሰውን አንገት ማስደፋት፣ የሰውን ማሸማቀቅ ምንም የሚጠቅመው ነገር የለም። መልካም ነገር መዝራት ጥሩ ነው። ነገ መልካም ነገር ታፍሳላችሁ። መልካም ነገር ነው የሚያጋጥማችሁ። የሰውን እንባ ማየት፣ ሰው ማስለቀስ ምንም የሚጠቅማችሁ ነገር የለም። በየሶሻል ሚዲያው ካያችሁ የሰውን ስቶሪ የኋላቸውን ህይወት ታሪካቸውን አምጥተው ስራዬ ብለው ነቅሰው እሷ እኮ እንደዚህ ነበረች እኮ ትናንትና ብለው አጀንዳ የሚሰጡ የሚወያዩበት ስራዬ ብለው እኮ ነው። ይህንን የምታደርጉ ሰዎች እንደው ፕሊስ ከድርጊታችሁ ተቆጠቡ። ጥሩ አይደለም። ስራ ስሩ፣ ተለወጡ። እንደነሱ መለወጥ ነው፣ መጣር ነው፣ መልፋት ነው። ጊዜያችሁን አልባሌ ቦታ አታውሉት። ወይዘው እንደዚህ አይነት ሰው ካጋጠማችሁ፣ እንደዚህ ብለው የሚሏችሁ ካጋጠማችሁ፣ ስማችሁን ትናንትና የነበረባችሁበትን ህይወት አምጥተው ለማሸማቀቅ አንገት ለማስደፋት የሚጥሩ ሰዎች እናንተ ሞራል እየሰጧችሁ ነው። ልትጎብዙ ይገባል። ወደፊት ልጥሩ፣ የተሻለ ደረጃ ላይ ደርሳችሁ አሳዩአቸው። በፍጹም እንዳትቅለሰለሱ፣ እንዳታለቅሱ፣ እንዳትሰንፉላቸው። ይሄ የትናንትና ማንነታችሁ ብርታት ነው እንጂ የሚሆናችሁ እናንተን ሊያዳክማችሁ አይገባም። እነሱ ሊያፍሩበት ግን በስራችሁ ይገባል። ይህንን ሀሳብ ገና ወደ አሚሯችሁ ሲመጣ ኖ ብላችሁ ማለት ነው ያለባችሁ። በፍጹም አላደርገውም፣ እኔስ ነገ ብላችሁ ልታስቡ ይገባል። እኔም እኮ ሰው ነኝ፣ ነገ ምን እንደሚያጋጥመኝ አላውቅም ብላችሁ ልታስቡ ይገባል እንጂ ያንን ሰው ለማሸማቀቅ በፍጹም ይሄን ያክል ርቀት መሄድ የለባችሁ። ነውር ነው። እንዴት ወንድም በወንድሙ ላይ እህት በእህቷ ላይ ታደርጋለች? ጥሩ አይደለም እኮ አይደል እንዴ? እናንተም ሰው ናችሁ እኮ። የሰው ልጅ የሚያጋጥመው አይታወቅም አይደለም? ስለዚህ ነግበኔ ልንል ይገባል። ጥሩ አይደለም። መልካም ነገር ለመስራት እንበርታ። ጥሩ ለማድረግ ጥሩ ዜጋ እንዲወጣን መጣር አለብን። ለልጆቻችንም ደግሞ ጥሩ ነገር እንድናወርሳቸው፣ መልካም ነገር እንድናወርሳቸው መጣር መልፋት አለብን። ዛሬ የለፋኑ ዛሬ የጣርነው ነገር ነው ነገ ላይ ለልጆቻችን መልካም ነገር ሆኖ የሚያጋጥማቸው ማለት ነው። ስለዚህ ዛሬ ላይ መልካም ነገር ስሩ፣ ጥሩ ስሩ፣ ለሰው ልጅ ጥሩ ነገር አድርጉ፣ መልካም ነገር ተመኙ። ለራሳችሁ እንደምትመኙት ለእነሱ ጥሩ ነገር ተመኙላቸው። ከውስጣችሁ ደስ እያላችሁ በቃ ደስ እያላችሁ አድርጉት። ማድረግም ካለባችሁ ማገዝም ካለባችሁ መደገፍም ካለባችሁ በጉልበት በሀሳብ በቃ የሰው ልጅ ተለውጦ ስታዩ በርታ፣ አይዞህ፣ ዛሬ ያለበት ነገር በጣም ጥሩ ነው፣ ደስ ይላል፣ በጣም እኔ ኮርቼብሃለሁ በሉት። ለሱ እኮ በጣም አንድ እርምጃ የሚራመድባት መንገድ ናት። ስለዚህ እንደዚህ እያላችሁ ጓደኞቻችሁ ሆኑ በቅርብ ያላችሁ ብዙ ሰዎች በቃ ለሰው ልጅ በጣም መልካም ነገር ማሰብ ጥሩ ነው። ጥሩ ተመኙ፣ ጥሩ ነገር አስቡላቸው፣ ቀና ነገር አስቡላቸው። በትዳራቸው በሁሉ ነገራቸው እንዲገጥማቸው መንገዱ ሁሉ ጥሩ ነገር እንዲገጥማቸው
ልክ ለራሳችሁ እንደምታስቡት ለሰውም ጥሩ ነገር አስቡ፣ መልካም አስቡ። እግዚአብሔርም ይወደዋል። በሰው ዘንድ ደግሞ ያስመሰግናቸዋል። ጥሩ ዜጋ ይወጣቸዋል። ለልጆቻችሁ ደግሞ የእንትና እናት እኮ የእንትና አባት እየተባለ በጣም ለልጆቻችሁ ራሱ እንዲኮሩበት፣ ልጆቻችሁ እንዲኮሩበት ዛሬ ላይ መስራት አለባችሁ፣ መጣር አለባችሁ እና ቀና ቀና ነገር አስቡ፣ በርቱ። በእንደዚህ አይነት ስራ ላይ ያላችሁ እንደገናም ደግሞ ለሰው ልጅ በጠቅላላ እንደውም መጥፎ እንኳን ቢያደርጉባችሁ በምላሹ መልካም አድርጉላቸው፣ ጥሩ አድርጉላቸው። ነገ ይስተካከላሉ፣ ነገ ይቀየራሉ። የሰው ልጅ የማይቀየር የለም። ከሰውና ከብረት ደግሞ ዝገት አይጠፋም። ሰው ልጅ ያጠፋል፣ ነገ ደግሞ ይቀየራል። ስለዚህ ያንን መጥፎ ነገሩን ብቻ አትዩ፣ መልካም ነገርን እዩ። ነገ ይሄ ልጅ ተቀይሮ ጥሩ ዜጋ ይወጣዋል። ለእኔ ደግሞ እኮ ይሄን ነገር ሊያደርግ ይችላል፣ ሊመክረኝ ይችላል፣ ለልጆች ምናምን እያላችሁ ያንን ሰው ካለበት ማውጣት ትችላላችሁ። አይዞ በርታ፣ ነገ ይሄን አትናገር፣ ነገ የሚጸጽትን ቦታ እያላችሁ ልታርሙት ትችላላችሁ። ብዙ ነገር መስራት ትችላላችሁ፣ ብዙ ነገር። ስለዚህ ይሄን ነገር ደግሞ ቀና ነገር ስታስቡ ነው፣ መልካም ነገር ስታስቡ ነው። በጠቅላላ ለሰው ልጅ በጠቅላላ በዓለም ደረጃ እንደው መልካም ነገር አስቡ። ለሀገርም፣ ለሕዝብም፣ ለሁሉም ለዓለም በጠቅላላ መልካም ነገር አስቡ። መንገዱ ሁሉ መልካም እንዲሆን፣ ጥሩ እንዲሆን አስቡ። መልካም ዜጋ እንዲወጣችሁ አድርጉ። ዛሬ ስሩበት። ጊዜ ወርቅ ነው፣ ወርቅ ነው፣ በጣም ወርቅ ነው። ጊዜያችሁን ተጠቀሙበት። ጊዜያችሁን አታባክኑ። አልባሌ ቦታ ሰውን ለመጣል፣ ሰውን አንገት ለማስደፋት አትሩጡ። ጥሩ አይደለም። እኔስ ነገ እብላችሁ አስቡ። የሰው ልጅ ነገ ምን እንደሚያጋጥመው አናቅም። የነገዋ ፀሐይ ምን ይዛልን እንደምትወጣ አናቅም አይደለ? ለአንዳንዱ ብርሃን፣ ለአንዳንዱ ጨለማ ነው አይደለ? ስለዚህ ደግሞ መልካም ነገር ስንሰራ፣ መልካም ነገር ስንዘራ በመላሹ ደግሞ መልካም ነገር ይገጥመናል። ጥሩ ጥሩ ነገር በህይወት ዘመናችን እንስራ፣ እንበርታ። ቪዲዮን ከወደዳችሁት ያስተምራል ብላችሁ ካላችሁ ሼር እያደረጋችሁ ለሌሎቹ እንዲዳረስ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር ያቆየን፣ ቸር ያሰንብተን። ባይ ባይ። እወዳቸዋለሁ።